ከሰው ልጅ ታሪክ ጀምሮ ዓለም ብዙ ምስጢሮችን ደብቃ ቆይታለች። አንዳንድ ታሪኮች በመጻሕፍት ውስጥ ተመዝግበዋል፣ ሌሎች ደግሞ ለብዙ ዘመናት ተረስተው ቆይተዋል። ዛሬ በዚህ ዶክመንታሪ ውስጥ ብዙ ሰዎች የማያውቋቸውን 10 አስደናቂ የታሪክ ምስጢሮች እንመለከታለን። 1. ከፒራሚድ በፊት የነበረችው የጥንት ከተማ። ብዙ ሰዎች ስለ ጥንታዊ ሥልጣኔ ሲያስቡ ግብፅን እና ፒራሚዶችን ያስባሉ፣ ግን ከፒራሚድ በፊት ሰዎች ትልቅ ከተሞችን ገንብተው ነበር። በሜሶፖታሚያ አካባቢ የነበሩ ሰዎች የመጀመሪያዎቹን የጽሑፍ ሥርዓቶች፣ ሕጎችን እና የንግድ ሥርዓቶችን ፈጥረዋል። ይህ የሚያሳየው ሰዎች ከምናስበው በላይ ቀድሞ የተደራጀ ማኅበረሰብ እንደነበራቸው ነው። 2. የጠፋው የአሌክሳንድሪያ ቤተ መጻሕፍት። በጥንት ዓለም ውስጥ እንደ ታላቅ የእውቀት ማዕከል የሚታወቀው የአሌክሳንድሪያ ቤተ መጻሕፍት ነበር። በዚያ የዓለም ምሁራን መጻሕፍትን ሰብስበው ስለ ሕክምና፣ ሳይንስ፣ ፍልስፍና እና ሂሳብ ይማሩ ነበር። ግን በአንድ ወቅት ይህ ታላቅ የእውቀት ማዕከል ጠፋ። ዛሬም ብዙ ሰዎች ከምን ያህል እውቀት እንደጠፋ ብለው ይጠይቃሉ። 3. ከ2000 ዓመት በፊት የነበረው የሚያስደንቅ ማሽን። በባሕር ውስጥ የተገኘው አንቲካቴሪያ ሜቻኒዝም ብዙ ሰዎችን አስደንቋል። ይህ መሣሪያ ከ2000 ዓመት በፊት ተሰርቶ ነበር። የፀሐይንና የጨረቃን እንቅስቃሴ ለመቆጠር ይጠቀሙበት ነበር። ይህ ጥንታዊ ሰዎች ቴክኖሎጂ እንደነበራቸው የሚያሳይ አስደናቂ ማስረጃ ነው። 4. በረዶ ያልነበረባት አንታርክቲካ። ዛሬ አንታርክቲካ በበረዶ የተሸፈነች ምድር ናት። ግን በሚሊዮን ዓመታት በፊት ይህች አህጉር አረንጓዴ ደኖች ያሉባት ሞቃታማ ቦታ ነበረች። ይህ የምድር አየር ሁኔታ ምን ያህል ሊቀየር እንደሚችል ያሳየናል። 5. በውሃ ስር የተደበቁ ጥንታዊ ከተሞች። የዓለም ውቅያኖሶች አሁንም ብዙ ምስጢሮችን ይይዛሉ። ከተሞች፣ መንደሮች እና የጥንት ሕንፃዎች በውሃ ስር ተደብቀዋል። እነዚህ ቦታዎች ያለፈውን የሰው ልጅ ሕይወት እንደ መስኮት ያሳዩናል። 6. የተረሳው የሮማ ሥልጣኔ ቴክኖሎጂ። የሮማ ሰዎች በመንገድ ግንባታ፣ ውሃ ማመላለሻ እና ሕንፃ ግንባታ እጅግ የተራቀቁ ነበሩ። አንዳንድ የሮማ መስመሮች ከ2000 ዓመት በኋላም ዛሬ ድረስ ይታያሉ። 7. የተሰወረው የማያ ሥልጣኔ። የማያ ሰዎች በሂሳብ፣ በከዋክብት ጥናት እና በቀን መቁጠሪያ በጣም የተራቀቁ ነበሩ። ግን ብዙ ከተሞቻቸው በኋላ ተተው በጫካ ውስጥ ተደበቁ። 8. የቫይኪንጎች ጉዞ ከኮሎምበስ በፊት። ብዙ ሰዎች አሜሪካን ያገኘው ክሪስቶፈር ኮሎምበስ ነው ይላሉ። ግን ከእሱ በፊት ቫይኪንጎች ወደ ሰሜን አሜሪካ ደርሰው ነበር። 9. የጠፋው የእሳተ ገሞራ ከተማ። ፖምፔ የተባለችው የሮማ ከተማ በእሳተ ገሞራ ፍንዳታ በአንድ ቀን ተቀበረች። ለብዙ ዘመናት ተደብቃ ከቆየች በኋላ በድጋሚ ተገኘች። 10. የሰው ልጅ ያልፈታው ትልቁ ምስጢር። ከሁሉም በላይ የሰው ልጅ ያልፈታው ምስጢር የራሱ ታሪክ ነው። ከብዙ ሺህ ዓመታት በፊት የነበሩ ሰዎች ምን ያህል ዕውቀት እንደነበራቸው አሁንም ሙሉ በሙሉ አናውቅም። መደምደሚያ። ታሪክ ያለፈ ነገር ብቻ አይደለም፣ የሰው ልጅ ማን እንደሆነ የሚነግረን መስታወት ነው። ዛሬ ያየናቸው 10 ምስጢሮች ገና ከሚጠብቁን ብዙ የታሪክ ምስጢሮች መካከል ጥቂቶቹ ብቻ ናቸው። ያለፈውን ማወቅ የወደፊቱን ለመረዳት ቁልፍ ነው።